ሰላም እንዴት ቆያችሁ? ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ነበር ሳምንታችሁ? እኔ ጋር በጣም አሪፍ ነበር፣ እግዚአብሔር ይመስገን። ዛሬም እንደተለመደው በአዳዲስ መረጃዎች ተመልሼ መጥቻለሁ። ዩሮፒያን ዩኒየን ስፔሲፊካሊ ሮማኒያን በተመለከተ ነው አዳዲስ ኢንፎርሜሽኖች የምንለዋውጠው ማለት ነው። የባለፈው ቪዲዮ ላይም የተወሰኑ ኢንፎርሜሽኖችን አጋሪቻችሁ ነበር። እሱ ላይም ብዙ ኮሜንቶች አሉ። ስፔሲፊካሊ ማወቅ የምትፈልጉትን ኢንፎርሜሽን ነው እኔም ደግሞ በዋናነት እያመጣው ለእናንተ የማቀርበው ማለት ነው። አብረን እንቀጥላለን፣ አብረን እንቆያለን። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እሺ፣ የመጀመሪያው መረጃ ምንም በተመለከተ ነው። ከዚህ በፊት እንደምታውቁት በተለይ የዩሮፒያን ዩኒየን ሀገራት ላይ ከኢትዮጵያ ወይንም ከነን ኢዩ ስቴት የሚመጡ የድራይቨርስ ላይሰንስ ያላቸው ልጆች ወይንም መተው በእንደዛ አይነት መስራት ለሚፈልጉ በጣም ችግር ነው። አንዳንዴ ኢንተርናሽናል ካልተደረገ ወይንም አንዳንዴ ደግሞ አክሰፕት ማያደርጉ ሀገራት አሉና አብዛኛውን ጊዜ ችግር ይፈጠራል። ብዙ ኤክስፒሪየንስ ያላቸው ልጆች በወረቀት ምክንያት የሚወዱትን ስራ በተለይ ኡበር፣ ቦልት ላይ ምናምን መስራት ለሚፈልጉ ልጆች መስራት እየፈለጉ ግን የወረቀት ጉዳዮች በጣም ይከለክላሉ። ምክንያቱም ስትሪክት የሆነ ህግም ስላላቸው ማለት ነውና አይ ቲንክ ሮማኒያ በዚህ ዙሪያ የተወሰነ ይሄ መለሳለስ አሳይታለች። ያ ማለት ምንድነው መሰላችሁ? ለምሳሌ ከዚህ በፊት ባለው ይሄ ኢንተርናሽናል ዱባይ ላይ ሌሎች ሀገራት ላይ ኦልሬዲ ኢንተርናሽናል አርገው የያዙ ልጆች የኢትዮጵያ ዜጋ ሆነው የኢንተርናሽናል መንጃ ፈቃድ ያላቸው ሌሎች ኢሮፓ ሀገራት ላይ ማሽከርከር ይችላሉ። ምንም ችግር የለውም። ማሽከርከር ኢነሰንስ የራሱን የግል መኪኖች ምናምን ሊሆን ይችላል። ግን ይሄ ራይድ ሼሪንግ የሚባለው ላይ ኡበር ወይንም ቦልት ላይ ስትሪክት የሆነ ነገር ነው ያላቸው። እውነት ለመናገር እሱ ላይ አሁን ምን አይነት ሀሳብ መጣ? ምክንያቱም የሮማኒያ ፓርላሜንት በየጊዜው ይገመግማሉ የውጭ ሰራተኞች መጥተው የሚሰሩትን እነሱ ጋር የሚሟላውን ወርክ ፎርስ ወይንም መጥቶ ገብቶ ስራው ላይ ምን ያህል ተሟልቶልናል ኦር እዚህ ላይ ወርክ ፎርስ አለን እንደ በቂ የሚል ነገር ቼክ እያደረጉ በየጊዜው አዳዲስ ነገሮችን የሚያጸድቁበት አይነት ሁኔታ አለ። ሶ በዚህ ሳምንት ምንድነው ያደረጉት? የፓርላማው ማለት ነው ለነን ኢዩ ዜጎች፣ ነን ኢዩ ማለት ከበቃ ዩሮፒያን ዩኒየን ያልሆነ ሀገር ከዛ ሀገር የሚመጡ የድራይቪንግ ላይሰንስ ያላቸው ሮማኒያ ላይ ድራይቭ እንዲያደርጉ በራይድ ሼሪንግ ማለት ነው። ያ ማለት በቃ ይሄ የታክሲ ፕላትፎርሞችን ተጠቅሞ እንዲሰራ የሚል ፓርላማ ላይ ፕሮፖዝ የተደረገ ነገር አለ። ሶ ያንን ነው ወደሚጸድቅበት ያስገባሉ። ፋይናሊ ውሳኔው ተወስኖ በሚጸድቅበት ሰዓት ደግሞ አፕላይ ይደረጋል ማለት ነው። ዲቴይሉን እናያለን። ይሄኛው መረጃ አገር ፕሬስ ፑንክት ሮ ሚል አለ። እሱ ላይ ነው ሞር ዲቴይሉን ማግኘት የምትችሉት ማለት ነው። ሶ ታይትሉም የሚጀምረው ካሜራ ሬግሌሜንታሬ ፔንትሩ ሾፌሪ ኖን ኡኤ ሳኮንዱ ከማሽን እን ሮማኒያ ይላል በዋናነት። ያ ማለት የፓርላማው ወይንም ቻምበር ኦፍ ዴፒዩቲስ የሚባለው የሆነ ኤመርጀንሲ የሆነ ኦርዲናንስ አዶፕት ያደርጉና ከዛ በኋላ ወይንም ይሄ ኖርማቲቭ አክት የሚባሉ አሉ። እነሱ ነገሮች ይጽፉና እንደዚህ እንዲሆን ከእንደዚህ አይነት ችግሮች ሞር ይሄ ፖለቲካል የሆነ ነገር ነው ላይክ እዛ ጋር ባላቸው እንትን ከዛ በኋላ ያንን ነው ሰብሚት የሚያደርጉት። ፋይናሊ መጽደቅ እንዲጸድቅ ወደዛኛው ይሄድና ጸድቆ ደግሞ በሚወጣበት ሰዓት አፕላይ ይደረጋል ማለት ነውና ሶ ይሄንን 5 ዲሴምበር አይ ቲንክ ዲሴምበር በዚህኛው ሳምንት አርብ ባለፈው ማለት ነው ይሄንን ሀሳብ ያቀረቡት። ያ ማለት ሬጉሌት ለማድረግ ይሄ the right to drive motor vehicles ይሄ ፐብሊክ ሮድ ላይ በነጻነት ድራይቭ እንዲያደርጉ። ያ ማለት የድራይቪንግ ላይሰንሱ ኢሹ የተደረገው ከሜምበር ኦፍ ዩሮፒያን ዩኒየን ውጭ ለሆኑ ሰዎች ነው በዋናነት ማለት ነው። እንደዛ የሚል ነገር ነው የሚያሳየው። ስለዚህ ቀርቧል ሀሳቡ። ሶ በሚጸድቅበት ሰዓት ይሄኛው አክቱ ማለት ነው ሌጋል የሆነ ራይት ነው የሚሰጠው ለነዚህ ከውጭ ለሚመጡ ወይንም የውጭ ድራይቪንግ ላይሰንስ ላላቸው ማለት ነው። ስለዚህ በዋናነት ታርጌት ያደረገው እውነት ለመናገር ይሄ የኔቶ ሜምበር የሆኑ ሀገራት ውስጥ ያሉ ሲቲዝኖችን አንድ፣ ከዛ ደግሞ ይሄ ኦኢሲዲ ስቴትስ የሚባሉ አሉ። እንዲሁም ደግሞ ሮማኒያ ደግሞ ይሄ ስትራቴጂክ የሆነ ፓርትነርሺፕ ያላት
ሀገራት ከዛ ሀገር ላይክ ነን ኢዩ የሆኑ ከነዛ ሀገሮች የሚመጡ ዜጎችን ነው ቀድሞ ለነሱ ነው ታርጌት የተደረገው። ከዛ በኋላ ደግሞ በአንዳንድ ኮንዲሽኖች ለሌሎች ነን ኢዩ ሀገራት ያ ማለት ስትራቴጂክ የሆነ ፓርትነርሺፕ ባይኖራቸውም ግን በስራ አይነት ወርክ ቪዛ ወደ ሮማኒያ ለሚመጡት እነሱንም ፈቃድ መስጠት እንደሚችሉ ነው ሐሳቡ የሚገልጸው ማለት ነው። ስለዚህ ሁለቱ ይላል ይሄኛው ቦዝ ድራይቪንግ ፔሪድ እና እንዲሁም ደግሞ ስቴት ኦፍ ኢሹዊንግ አውቶሪቲዎች የድራይቪንግ ላይሰንሱ ማለት ነው በገቨርንመንት ዲሲሽን ነው ፋይናሊ ኤስታብሊሽ የሚደረገው ማለት ነው። ስለዚህ በዋናነት ቅድም ያልኳችሁ ነን ኢዩ ሜምበሮች ሆነው ኔቶና ኦኢሲዲ አብሪቬሽን ነው የነዛ ስቴቶች ማለት ነው ስትራቴጂክ ፓርትነርሺፕ ባላቸው ሀገራት የነሱ ሜምበር ነው ታርጌት ያደረገው። then ለሌሎችም ኦፍ ኮርስ አፕላይ ይደረጋል ማለት ነው። ስለዚህ በዋናነት ይሄኛው ኖርማቲቭ አክት አዶፕት ተደርጎ በሴኔቶቹ ማለት ነው ለቻምበር ኦፍ ዴፒቲስ ይገባል ማለት ነው። እነሱ ናቸው የሚያጸድቁት። ፋይናሊ ጸድቆ በሚወጣበት ሰዓት አፕላይ ይደረጋል ማለት ነው። ሶ ስፔሲፊካሊ መቼ ላይክ ኤግዛክትሊ መቼ እንደሚጀመር የሚል ነገር አልተቀመጠም እውነት ለመናገር ግን ይሄ ኤመርጀንሲ የሆነ አይነት ትዕዛዝ ነው የተደረገው። ላይክ መጽደቅ አለበት እንደዚህ አይነት ውሳኔዎች እንዲወሰኑ የሚል ሐሳብ ነው ፓርላማው ያቀረበውና ስለዚህ እንደዛ አይነት ሐሳብ ቀርቧል። ምናልባት ይሄኛው ጥሩ ዜና የሚሆነው በዋናነት ይሄ ላይሰንስ ኖሯችሁ ማሽከርከር እየቻላችሁ የረጅም ዓመት ኤክስፒሪየንስ እያላችሁ በዚህ ስራ ላይ መቀጠል እየፈለጋችሁ እስካሁን ድረስ በእንደዚህ አይነት ምክንያት ሆልድ ለተደረጋችሁ ማለት ነው ለእናንተ ጥሩ አይነት ዜና ነው ብዬ ነው የማምነው። ያ ማለት ይሄ ሎካል ላይ አሉ ለምሳሌ ብሉ የሚባሉ የሎካል ትራንስፖርቶች አሉ ፕላትፎርሞች ራሳቸውን የቻሉት። ይሄ በጣም በሰፊው እንደሚታወቀው ቦልት እና ኡበር ነው ያለው ሮማኒያ ላይ ማለት ነው። ሌሎችም ጋር ያለው እንደዛ ነው ኦፍ ኮርስ ከሌሎችም ሀገሮች ስለሆነ በይሄ ላይክ ፕላትፎርሙ የመጣው እሱ ላይ እየሰሩ ያሉ ልጆች አሉ ኦፍ ኮርስ። ግን ይሄኛው አሰራር ታርጌት ያደረጉት ከዚህ በፊትም ወርክ ፎርስ ለማምጣት ይሄ መንግስታዊ ፓርትነርሺፕ ያላቸው ሀገራት ኦፍ ኮርስ እንደሚታወቀው ኔፓል፣ ሽሪላንካ ምናምን ያ ማለት ለነሱ ብቻ አይደለም ቅድሚያ ሊሰጣቸው ይችላል ኦፍ ኮርስ ህጉን ተምረው ብዙ ነገሮች የመንገድ ትራፊክ ህጎችን ማጥናትም ስላለባቸው ምክንያቱም የየሀገሩ ለየት ስለሚል የዚህን ሀገር ደግሞ በደንብ አዶፕት እስከሚያደርጉ ድረስ ጊዜም ስለሚወስድ እነሱንም ነው ፎከስ ያደረገው ከምንም በላይ ይሄኛው። ምክንያቱም የታክሲ ድራይቨርስ ይሄ የራይድ ሼሪንግ እጥረት አለ ሮማኒያ ላይ የሚል ጥናትም ስለተደረገ ነው። አንድ የሚሰሩትም ያላቸው ስራው ላይ ምን ያህል ሲሪየስ ናቸው የሚለውንም ነገር ኮንሲደር አድርገው ነው ሰው በዚህም የስራ መስክ ላይ ሰው ቀጥታ ከውጭ መግባት እንደሚችልና መስራት እንደሚችል ማለት ላይክ ኤኒ እንደ ዴሊቨሪ መጥቶ በባይክ እንደሚሰራ ሰው ባይክ ሪኳየር አያደርግም ምንም አይነት ላይሰንስ። አንድ ሰው ማሽከርከር ከቻለ መሄድ ይችላል ባይክ። ይሄኛው ደግሞ ኦፍ ኮርስ ኢንሹራንስ አለ፣ ብዙ ሌሎች ሪስኮች አሉ አደጋ ቢፈጠር አክሲደንቶችን ያማከለ ነገር ስለሆነ ለሱ ደግሞ ግዴታ ህጉን ማወቅና መማርም ስላለበት አንድ ሰው ከላይ ጀምሮ ነው ነገሩን ማመቻቸት ያሰቡት ማለት ነው። ስለዚህ ካሁን በኋላ በሚቀጥሉ ጊዜያቶች ማለት ነው ጥሩም ተስፋ ነው ብዬ ነው የማምነው። ምክንያቱም ላይሰንስ ያለው ኤክስፒሪየንስ ያለው ሰው ሌሎች የአረብ ሀገራት ላይ በተለይ የሰራችሁ ልጆች ላይሰንስ ኖሯችሁ ሙቭ አድርጋችሁ እንደ አይነት ስራ መስራት ለምትፈልጉ ኡበርና ቦልት ላይ ጥሩ ዜና ነው የሚሆነው ማለት ነው። ያ ይሄን ያለው ስለዚህ ውሳኔውን እንግዲህ የቻምበር ኦፍ ዲፒቲስ ላይ ነው የቀረበው። እነሱ ወስነው ደግሞ አጽድቀው አፕላይ በሚደረግበት ሰዓት ለብዙ ልጆች የስራ እድል ይከፍታል ማለት ነው። ይሄን ያለው በነገራችን ላይ የአርብ የላይቭ ፕሮግራማችን እንደተጠበቀ ነው። ስለዚህ እሱ ላይ ደግሞ ኤግዛክትሊ መጠየቅ የሚፈልጉ ነገሮች ቀጥታ ማወቅ የምትፈልጉ ነገሮችን እዛው ላይ ላይቭ እየተመላለስን እየተጠያየቅን እንቆያለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።